ደስ የሚል ወገግ ያለ ብሩህ ቀን ነጋልኝ እግዚአብሔር ይመስገን ብዬ አልጀምር ነገር በጨለማ ክፍሌ የማይድን ቁስል ሳስታክም በኖር ከጀመር ቆየሁ። ጸጸት ገደለኝ፣ ራሴን መሆን አቃተኝ፣ ራሴን ጠላሁ። ሮጬ የማላመልጠው የራሴ ረጅም ሰንሰለት ስቦ ይጥለኛል። ዛሬም እንደ ትላንት ትዝ እያለ ያሳምመኛል። የ5 ዓመት ዩኒቨርሲቲ ጓደኛዬ አብረን በልተን አብረን ጠጥተን ያደግን ያንን ከባድ ዩኒቨርሲቲ ላይፍ አብረን ያሳለፍን የመረቃቴ ቀን የ3 ዓመት ጠባሳ ጥላብኝ እንድኖር አደረገኝ። አብረን ከተመረቅን በኋላ አብረን ስራ ለመጀመር በሷ ባንክ ላይ ብር እያስቀመጥን ነበር። እሷ 2 አካውንት ስለነበራት ማለት ነው። ነገር ግን እሷ ለምርቃቴ እንኳን ልብስ መግዣ ፀጉር ማሰሪያ እንኳን እንደሌለኝ እያወቀች ከዳች። በቆየ ባደረ በደል እንገበገባለሁ። አትፈርድም ወይ ወርደህ ወይኔ ፈርዳለሁ። ይቅርታ እስከማን ዘንድ ነው? ምህረትስ የማን? ማነው የተበደለው በእኔ ያለመማር? ይቅርታ እስከማን ዘንድ ነው? ምህረትስ የማን? ማንን ነው የበደልኩት በእኔ ያለመማር? በዝምታ መቀጣት ቁስልን በማብሰልሰል ወይ ባቤቱ ታይ ውረድ ፍረድልኝ ስል መች ደረስኩኝ ዛሬ ነኝ ትናንትና ላይ ራሴን እየወጋው ከወጉኝ ቦታ ላይ ቂም ጎተተኝ ድኜ ነገን እንዳላ ቂም ጎተተኝ ድኜ ነገን እንዳላ በዝምታ መቀጣት ቁስልን በማብሰልሰል ወይ ባቤቱ ታይ ውረድ ፍረድልኝ ስል እለምናለሁ ፍርድ ያልተገማደለ መማርህ ባያድን ፍርድ በገደለ እለምናለሁ ፍርድ ያልተገማደለ መማርህ ባይመጣ ፍርድ በገደለ። ሰው በበደል ጊዜ ይቅር ማለት የማይችለው ለራሱ ካለው ልክ የሌለው ፍቅር የተነሳ በጣም ነው። ራሱን የሚወድ ሰው ፎርጊቭነስ መስጠትን መቀበል የሚከብደው። ባለፈው ያወለድሽ ጊዜ ቂቤ ይዤ መጥቼ ዳይፐር ይዤ መጥቼ ለራሷ ካላት ከፍተኛ ፍቅር የተነሳ በዳይ ከገባችበት የበደል ወጥመድ ዋጋ ከፍላ ለነፍሷ ነፃነት ዋጋ መክፈል ያቅታታል። ከይቅርታ ደክም ያለው ማለቴ በስቶ እኮ ነው የኔ መገፋቴ። 7 ጊዜ 7 አይሆንልኝ የወጋኝን ጦር አይነቅልልኝ 7 ጊዜ 7 ሺህ ቁስልን አይሽርም
ሰሞን ፌሎሺፑ፣ አብሮነቱ፣ እንደዚህ ብሎ ሰልፊ መነሳቱ ሁሉ ነገር ይሆንና ያኛው ሰውዬ አለው የሚባለው ኳሊቲ ሲያጣ ከሰውየው ጋር ፌሎሺፕ መቀጠል ሲያቅተን ያ የሚያሳየው ድሮም ቢሆን ሰውየው ሳይሆን እኛ ውስጥ የነበረው ከሰውየው እናገኘው የነበረው ጥብስ፣ ከሰውየው እናገኘው የነበረው ማኪያቶ የኛ አቅርቦቶች ነበሩ። በላይ ያለኸው አንተ ለገፊ ማዘን ይቅር በሉ የምትለን የተገፋ ነውን? እኮ ማነው አሁን ጠበቃችን ለኛ? ለካ ይህ አይደለም ይቅርታ ቢገባን የተገፋም ገፍቶ ያውቃል አንድ ቀን ምንጠራው ፍርድ ቢመጣ እኛንም አይለቀን። እኛ ካልተማማርን ምሕረቱ አይወርድም። ያልማረን ንስሐው እሱ እኮ አይወድም። እውነት ነው እኮ መማር ግድ ነው። ይቅርታ የማይንደው የክፋት ከፍታ፣ የማይደፍነው የጥላቻ ጉድጓድ፣ የማይሽረው የቁስል አይነት የለም። እናንተ ቤት በመድኃኒት አልድን ያሉ በሽታዎች የሚድኑት በፎርጊቭነስ ነው። የአንድ ቀን ይቅርታ 15 ዓመት ዕድሜ ይጨምራል። ጌታ በመስቀል ላይ ስም እየተሰጠ እየተተፋበት ምንድነው የወጣው? በአሳዳጁ ላይ ሳይሆን ለአሳዳጁ ጮኸ። እኛስ ምን እንማር? እስኪያድር ምን አቆየን? እየወጉን ሳለነው መማር እስኪ